የአባይ ጥቁር እንጨት ያብባል በሰኔ የአባይ ጥቁር እንጨት ያብባል በሰኔ ፈረስ ተረኛ ነሽ ልጠብቀው እኔ አንቺ ልጅ ፈረስሽ የሰው እህል በላ ላባርር ነው ብለሽ ከቤት ነይ በመላ በፈረስሽ አምላክ በነጮ በባዝራ ተሎ ነይ አንቺ ልጅ ዳግም ሳልጣራ በበጎችሽ አምላክ በነጮ በጫላ በጎፈሬሽ አምላክ በአንዲቱ ዘለላ ላባርር ነው ብለሽ ከቤት ነይ በመላ ከለመለመው መስክ ከአረንጓዴው ሳር መጫወት ደስ ይላል በሳቅ በፍቅር ከለመለመው መስክ ከለምለሙ ሳር ትዝተው ያለበት ላይክ ያርገኝ የምር ሰብስክራይብ ላይክ ያድርጉ። አሁን ሰኔው ግንቦት ነው። አሁን ግንቦት የበልግ ሰዓት ነው። በልጉ በሚያምር ሁኔታ ዝናብ ጥሏል። ሜዳው በአረንጓዴ ሳር ተሸፍኗል። ተራሮች በአረንጓዴ ሳር ለምልመዋል። ዛፎች ለምልመዋል። እንግዲህ እርሻው ታርሷል። እርሻችንን አለስልሰናል። በሚቀጥለው በሰኔ ክረምት ነው። የደጋማ ልጆች ስለሆን የደጋማ አካባቢ ደግሞ አሁን ገብስ ሊዘራ ነው። ገብስ ማሳችን ልንዘራ እየተዘጋጀን ነው። ያምራል ይመስላል። ፈረሶቻችን በጣም ደስ ይሏቸዋል። ፈረስና ለቆ ይዋደዳል እኮ ይባላል። እንዲህ በሚያምር ሁኔታ ሜዳው ጋር ዘና ፈታ እያልን ነው። ይመቻችሁ። ቪዲዮውን ሰብስክራይብ ላይክ ያድርጉልኝ። ኮመንት እየገባችሁ ትዝታችሁን አካፍሉን። እናመሰግናለን።